እንዲያው ጓዴ ተው እንዲህ አትሆን። እኔ እኮ ማን እንዲሆነች ከየት እንዲሆነች እንዲያው ማወቅ ፈልጌ ነው እንጂ እንዲህ ያላሰ ነበር ትፎገላለች ብዬ አይደለም። ዲፍርሴ አንተ ምንም አላጠፋህም። እኔ ነኝ ጥፋተኛ። የአንተ ጥፋት ደግሞ የቱ ጋ ነው? ምንድን ነው ያጠፋኸው አንተ? እኔማ ይችን ሸጋ የሆነች ቤት ስንከራይ ብሌን የመታ እንድንጫወት እንድንግባባ ብዬ ነበር። ግን ምን ዋጋ አለው? አንተ የምትለኝን አልሰማ ብዬ የከተሜ ሰው ሁሉም አንድ አይነት ናቸው። ለማንኛውም ሰሞኑን ወደ ክፍለ ሀገር መመለሳችን ስለማይቀር ያለህን ዕቃ አዘጋጅ። ወላዲቴ አንተ ምንድን ነው የምትል? ይህማ አይሆንም። ለምንድን ነው የማይሆነው? መሄድ ያለብን አልኩኝ፣ መሄድ ያለብን። አይ ጓዴ እንዴት ዛሬ የለም የሚሆነው? ከቤቷ ትሄድና እሷን ታወጋታለህ፣ ተነግራታለህ ያለውን ነገር ፍርጥርጥ አድርገህ እኔንም ደግሞ ይቅርታ እንድታደርግልኝ እንገራት ካልክሽ ደግ ሄጄ አናግራታለሁ። ነገር ግን ያማለ ዞሮ ወደ ሀገራችን መሄድ አይቀርም። ሄሎ፣ ምን ሆነህ ነው በተደጋጋሚ እየደወልኩ ስልክ የማታነሳው? ለማንኛውም እኔ ከከተማ ልወጣ ስለሆነ ካለቃዬ ጋር ላገናኝህና ስራውን ቀጥለህ መስራት ትችላለህ። ምን አልክ አንተ ከካ? ይኸውልህ እድሜ ልክህን ስታክ ትኖራለህ። ይሄን እድል ያላገኙ ስንት አሉ መሰለህ? እኔ ልስራ የሚሉ ለአንተ ብዬ ነው እኮ አጠገቤ ስላለ ይሄን እድል ልስጥ ብዬ ነው። እሺ ምኑም አይረባው ነው። እንዲያው ጓዴ ምን ሆነሃል? እንዲያው እኔንም እኮ አስጨነከኝ። ንገረኝ እስቲ ይቅርታ አላደርግም አለች እንዴ? አዲፍርሴ ብሌኔ ሄዳለች። ምንድን ነው አንተው ሄዳለች ማለት? ወዴት ነው የምትሄድ? በአው ምን አደባበቀኝ ብላኝ ነው። ቤታቸው ሲሄድ ሰራተኛዋ ነው ያለችና ብሌኔ ዘንዳ መጥቼ ነበረ። ብሌኔ የለችም ወይ ስላት ቆም ስቃዬን አሳይታ ገላምጣ በሩን በላይ ላይ ጠረቀመችብኝ። እንዲያው ምኗ ጉዴኛ ነች? እንዲያው ጉዶች ናቸው እኮ እንዲያው እኒህ ከተሜዎች። በልማ አይዞህ እኔም በሆነ ሂጅ አናግራታለሁ። ብሌኔ እንደዚህ በዋዛ ማጣት አልመሰለኝም ነበር። ለማንኛውም መሰብሰብ ያለብኝ ይመስለኛል። እንዴት መጣሽ? ወር ሳይሞላሽ ምናምን አስፈቅደሻት ነው? ኧረ ተይኝ እባክሽ፣ የዛ ቤት ጉዳይ አልቅ። ደግሞ ምን ተፈጠረ? አንቺ ጉዳይ ነው። እመቤቲቱ ቤት አትመጣም፣ ወዴት እንደጠፋች አይታወቅም። ዘበኛ ብቻ ነው ግቢ ውስጥ ያለው። እንዴ ይሄ ደግሞ ምን ማለት ነው? አትመጣም ስትይ ከየት ነው የማትመጣው? እኔ አላውቅም፣ ብዙ ጉድ አለ። ውሽማ መጥቶ የለችም ብዬ ነው ከግቢ ያባረርኩት። ተገርሚያለሽ? ምን አጠፋው? እዛ ይሄን የመሰለ ቤት ነገር እንዴት ነው ታደርጊዋለሽ? በጣም ተገርሚያለሽ። እኔ ምንሽ ግን አስሪው አሁን ብትመጣብሽስ? እባክሽ እሷ ከሀገር ሳትወጣ አትቀርም። ከሀገር ሳትወጣ አትቀርም ስትይ የውጭ ዜጋ ናት እንዴ? ደግሞ ከብሩክ ጋር ተገናኝታችሁ ታውቃላችሁ?
ብሩክ ነው ያልሽው? ምን አባቱ ላደርግ ነው የማገኘው? ባገኘውማ በመርዝ ነበር የምገለው። እንዴ ምን አደረገሽ? ሌላ ዳበሰብሽ እንዴ? እንዴት ነሽ በይቱ? ቆይ እዛው ምን ፈልገህ ነው? አንቺው ምን ፈልገህ ነው የምትይኝ? የጓዲ ቦጋለ ቤትማ እንዴ? የጓዲ ቦጋለ ቤት ማለት የኔ ቤትማ? የጉድ ቀን አይመሽም አሉ። አሁን ያለነው እኔና ጓደኛዬ ብቻ ነን። ስለዚህ መግባት አትችልም። አንቺ ከማን ጋር ነው ልትጨቃጨቂ? ደግሞ ይሄ ማን ነው? እኔማ የቦጋለ ጓዲ ነኛ፣ የልቡ ዲያጁ። ደግሞ አንቺ ማን ነሽ? ይሄ ተሜ ሰው እኮ እንደው እኔ አንድ እኮ ነው የነገርኩሽ እኮ። እና ታዲያ ግባት ይሁን እንዴ? ናግባ። አይ አንቺ ደግሞ ያምሻል እንዴ? አይገባም። አሁን ዘበኛው ቢመጣ ምንድን ነው የምለው? እኮ ይምጣ ታዲያ ምን ችግር አለው? እነግረዋለን። ናግባ አባ ናግባ። አንቺ ጥሩ ልጅ ነሽ እንዲያው። እባክህ አለቃ ተረዳኝ። ምንም ማድረግ ስላልቻልኩ እኮ ነው። ስራው አላለቀም። ባለኝ መረጃ መሰረት ሴትዮዋ ወደ ዱባይ እንደበረረች ሰምቻለሁ። እንዴ አለቃ፣ እሱንማ በደንብ አረጋግጫለሁ። እንደውም ኤርፖርት የገባችው በኬንያ ቪዛ ነው። ከዛ አየር መንገድ ከገባች በኋላ በዱባይ ቪዛ ቀይራ ነው የበረረችው። በዛ በጣም እርግጠኛ ነኝ። አለቃ ስራሽን ጨርሰሻል እያልከኝ ነው? በጣም ነው የማመሰግነው። ገንዘብ እኮ ያን ያህል አያስፈልገኝም ነበር፣ ግን ያው እናቴ ጋር ወደ ገጠር ስለምሄድ የተወሰነ ብትልክልኝ ደስ ይለኛል። ተጫወት እንጂ ምን ዝም አልክ? ከክፍለ ሀገር መጥቶ እኮ ከተማ መንገድ ገብተህ ግን ትለምደዋለህ። እሺ አወጋለሁ። አንቺው ያው ወጋችን ላይ የቅል ቢሆንም ምንም አይደለ። ደግሞ ሲያውሽ አንቺ ጥሩ ሴት ትመስያለሽ። አመሰግናለሁ። በእውነት አንተም ጥሩ ሰው ነህ። እኔ የምልሽ እቱ እንደው እቺ ሴት ወዲህ ነው ጠፋች የሚባለው? ብታየው እኮ እንደው ጓዴ ቦጋለ በጣም ተክዟል። እኔ እንጃ። እኔም ከዚህ በፊት መጥቼ አላውቅም። ጓደኛዬ ዛሬ ለብቻ ስለሆነች የመጣሁት። እንደው ምን ይሻላል? እንደው ወዴት ነው የምትፈልገው? እኔ የምልህ እስኪ ስለአንተ ትንሽ አውራኝ። ታይኝም አንቺው እንደው አዛ ተጓዴ ቦጋለ ጋራ ታይተ ከተሜ መጥቼ ቀረሁ። ምንም የሚነገር ነገር አለ ብለሽ ነው? እኔማ ደስ ብሎኛል። በመጥፋቷ ታውቃ ይብሩክ ፊቱ ማላይ አይ ትቻለሁ። አይ መልሼ እደውልልሃለሁ። በጣም ይቅርታ፣ እንድትረበሽ ፈልጌ አይደለም። አይ እንዲያው አንቺው ተይው፣ ነገሩ ቀላል ነው። የጊዜው መርዘም ገርሞኝ እንጂ። አይዞህ በቃ ተረጋጋ። እሺ ትርሲት፣ ምን እያደረግሽ ነው? አንተ ሰገጤ፣ ምን እያደረግክ ነው? ለምን አትረጋጊም? ቆይ አሁን እናውጣ። ዋ አንቺው ቀስ በይ። ናውጣ አልኩህ፣ ናውጣ ባለጌ። እስኪ ተረጋጊ እንጂ ምን ሆነሽ ነው? እንጂ አንቺ ዝም በይ። እኔና አንቺ በኋላ እናወራለን።
ምን ሆነሻል? ሰውየው እኮ እንግዳ ነው። እዚህ ጋር አንቺ ሸርሙጣ፣ ድሮስ ያንቺ ጸባይ መቼ ጠፋኝና? አቦ አንተ ምን ሆነህ? የት ነው ያመሸህ? በል ዕቃችንን በጊዜ ሰባስበን በጧት እንዲያንሄድ ወደ ሀገራችን። ተያዘ እንዲያ ነው ያመሸሁት። ተይሁ አንዲ ሰው ሰራዶልሃለሁ ገጠር አትሂድ ብሎኛል እና አንተ ሂደህ የኔንም ያንተንም ቀይሁን ጎብኘት አድርገው። አንተ ምንድን ነው የምቀባጥረው? በል እንደዚህ ብለህ በጊዜ ዕቃህን ሸካክፍና ወደ ሀገራችን በጧት ተነስተን እንድንሄድ። ጓዴ የማይሆነውን ቃል ገብቻ የመጣሁ ስራው ነው መሄድ። ኧረ እንደው አንተስ ምን ጉድ ነህ? ታዲያ ምን አደርጋለሁ? አንተ አይሆንም ካልክ አይሆንም ነው። አዎ ጓዴ፣ አሁን በጊዜ እንተኛና በጠዋት ከመኪናው እንሄዳለን። መኪናው ጥሎ ሳይሄድ አንተ ትሄዳለህ። እሺ በቃ ግን አደፍርስ ያደራህን መጥተህ እንድትጠይቀኝ። እጠይቅሃለሁ። እሱማ እኔ የመጀመሪያ ደሞዝ እኔ ተቀበልሁ። ያንን ሄሎ መብያውን ነው የምገዛ። ማነው ስሙ ያ ያንተ እንትና በሱ ሄሎ እልሃለሁኝ፣ አገኘሃለሁ። አደፍርስ የበቃ እሺ፣ እዚያች ጋር እንዲያው የምትቀመስ ነገር አለች። እሷን ቀመስ አድርግና ተኛ። አብረን ነው የምንቀምስ እንጂ ለምንድን ነው እኔ ብቻ ቀመስ አድርግና እንተኛ የምትለኝ? እንደው እኔ እንኳን ትንሽ እንደው አላስፈለገኝም። የማይሆነውን አብረን ነው የምንበላ። ደግ በቃ እሺ፣ አምጣትና እንብላ እናንተኛ። እሺ